ዩናይትድ ጎል እየዘነበበት ስለሆነ የሚሻለ ጥላ መያዝ ነው። ውጪ ዝናብ አለ፣ እዚህ የጎል ዝናብ። ልጄን ደግሞ ሆረር አታሳይብኝ። ልጄን አላባራም ነጭታውን እንቀረ ሆረር አታሳዩ፣ መጥፎ ነገር አታሳይብኝ። ዞር በይ ዞር በይ። ይሄ ስድብ ነው በቃ። ይሄ ዳቦም አይባልም በቃ። ይሄ ስድብ ነው። በስመ አብ ያልምብቲ ነው። ምን አይነት ዳቦ ነው ይሄ? ኧረ በስመ አብ! ኧረ እንዲህ አይነት ዳቦ አይቼም ማን ያቀናውን ማን ያስበታል? ላንቺ ነው ልቤ ለፍተሽ ይህንን ቪዲዮ ለቀጭን ጓደኛችሁ ወይም ደግሞ ለምታውቁት ቀጭን ሰው በሙሉ ላኩሉ። ቻይና ውስጥ የሚኖሩ አንደርዌት የሆኑ ወይም ደግሞ ከመደበኛው ኪሎ በታች የሆኑ ሰዎች ሀገሪቷ ውስጥ ባጋጠመው ከባድ ንፋስ ምክንያት ለእነሱ ማለትም ለደህንነታቸው አደጋ ሊሆንባቸው ስለሚችል ከቤት እንዳይወጡ ቤታቸው እንዲቀመጡ ማሳሰቢያ ወይም ደግሞ ማስጠንቀቂያ ሰጥቷል። ቻይና ሀገሪቷ ውስጥ በተከሰተው ከባድ ንፋስ ምክንያት በረራዎችን ጨምሮ የተለያዩ ትራንስፖርት አገልግሎቶችን እንዲሁም ሌሎች አገልግሎቶችን ለመዝጋት ወይም ደግሞ ለማቋረጥ ተገዳል። ፓርኮች ተዘግቷል። ከ300 በላይ ዛፎችም እንዲሁ በዚህ ንፋስ ምክንያት ወድቀዋል። እናም በዚህም ነው ከ50 ኪሎ በታች የሆኑ ሰዎች ይሄ ንፋስ በቀላሉ ሊወስዳቸው ይችላል ተብሎ ነው ይሄ ማስጠንቀቂያ የተሰጣል። እናም የንፋሱ ፍጥነትም እስከ 150 ኪሎ ሜትር በሰዓት ይደርሳልም ተብሎ Aslan!